አይመቸኝም። ቲ እኔ የምልህ ስሜ ነገ ማማ ምሳ ጠርታን ነበረ። ለመሄድ ይመችሃል እንዴ? አልችልም። ማመቻቸት አትችልም? ነገርኩሽ እኮ ከጓደኞቼ ጋር ቀጠሮ አለኝ። አይመቸኝም አልኩሽ እኮ። ያንተ ቤተሰቦች ሲጠሩን ግን ሁሉም ነገር ይቀራል አይደለ? የኔ ሲሆን ግን እሺ። ከነገ ወዲያስ አይመችህም? አይመቸኝም። ቲ በቃ ጭቅጭቅኝ። ልክ ነህ። እሺ አልጨቀጭቅህም። አባቴ በህይወት እያለ ግን በየሳምንቱ ካልሄድን ነበር የምትለው። ዛሬ ግን ችግር የለውም። ደግሞ ብትሄድ ትከበርበታለህ እንጂ ምንም አይጎዳህም። ይቅርታ። ኪሱ ሙሉ የሆነውን ባል አላህ ይስጣቸው። ገምጫጫም ነጭናጫም የሆነ ወንድ አላህ አይስጣቸው። አዎ ያንቺ ባስ የኔ ባስ የተባለ ለአላህ ብሎ የሚተናነስ ባል አላህ ይስጣቸው። አዳማ እንደገቡ የሚደነግጡበት ዜና አላህ ያሰማቸው። አላህ ያበሽራቸው። እኔ ራሴ እዚህ አይነት አሚን ሰምቼ አላውቅም። እንዴት ጮም ቢመስል ሱብሃንአላህ። አላህ ያስደስታቸው። አላህ ያክብራቸው። አላህ ያክብራቸው። ደረጃቸውን ከፍ አላህ ያርገው። ውጤታቸውን አላህ ያሳምረው። ለብዙ ቤተሰቦች የሚተርፉ አላህ ያርገው። 120 ሚሊዮን ሰው በበዛበት ሰው የጠፋበት ሰዓት ነው። ከሰው መካከል አላህ ያርጋቸው። የተማራችሁበትን ነገር ማህበረሰብ የምታገለግሉ አላህ ያርጋችሁ። ኢሳችሁን ቀልባችሁ ሙሉ አላህ ያርገው። ኻቲማችሁን አላህ ያሳምረው። የእናንተንም የኛንም አላህ ያሳምረው። የተሻለ የምትሰሩ አላህ ያርጋችሁ። እንኳን እዚህ ቤት መጠን ዱዓችን አገኘ የምትሉ አላህ ያርጋችሁ። ከመንከራተት ከማሰብ ከመጨነቅ በሽታ አላህ ይንቀልላችሁ። እስቲ አላህ ይንቀልላችሁ በሏቸው። አላህ ከፍ ያርጋችሁ በሏቸው። እንዳከበራችሁን አላህ ያክብራችሁ በሏቸው።